ሸገሬጅ ባሳቤ አንተና አስጠኝ ሄሎ አንተና ወይ አስጠኝው ቀስ እያልን ደግሞ ከወገበታች ስላሉት አካላቶች እንማማራለን። አስማትና ትስትሪ ተፈተዋል። እሺ እንግዲህ ስምሽን ትናገሪያለሽ አሁን? ስም ሳራ ቆንጆ ስም። እሺ ያባት ሙሉቀን ሳራ ሙሉቀን ስታይ እሺ ያት ደሳለኝ ማለት ሳራ ሙሉቀን ደሳለኝ ነው ስምሽ? ሙሉ ስምሽ? አዎ ሳራ ሙሉቀን ደሳለኝ። ቤተሰቦችሽ አይፈልጉሽም? ወድቀሽ ነው የተገኘሽው እንዴ? ኧረ አይፈልጉም። ምን አይነት ስም ነው ሳራ ሙሉቀን ደሳለኝ? ምንድነው እየሰደብሽኝ ነው? ኧረ እኔ አልሰደብኩህም። ምን ማለት ነው ሳራ ሙሉቀን ደሳለኝ የሚል ስም ከየት ነው የመጣው? ሲጀምር እንዴ ሳራ እኮ ታሪካዊ ስም ነው። ሙሉቀን ደስ የሚልሽ እንዴት ነው? ሳራ ሙሉቀን ውጪ ሂጂ። እንዴ በስሜ እየቀለድክብኝ ነው? እሺ ሰምዋ የሚለው ልጅ ነው። ሰምዋ እንዴ? አዎ ደብሮኛል። አይዞሽ ምን ይጠበስ እንዴ? ደብሮኛል። ምን ይጠበስ ደብሮኛል ትላለች። ምን ይጠበስ ሳንቲሽ ብረሽ ሳንቲሽ አልፈልግም። ለጣወሽ ምን ገላሽን አልፈልግም። ደስ ሲል ጠብጠብ ሻወር ጠብጠብ ማን አንቺ ተለለ ሚስታችን ደበረ ሚስታችን ደበረ ትጅንጋለሽ ላይን አልወድም። ተፈቅኛለሽ? አላፈቅርም። ደብሮኛል እያልኩ ምን ይጠበስ አላልከኝም? አልፈልግም። ዞር በል አልፈልግም። ምን ይጠበስ አልኩኝ? አዎ ይቅርታ ነው። እንታረቅ እንዴ? ያሳድግልሽ ነው የሚባለው። ቀለል ያለ ቁርስ ይላል። ረብስማም ደስ ሲል ቤት የሚኖርበት ስፖርት ተሰራባት፣ ተቀጠቀጠ፣ ሻወር ተወሰደ። ምንድነው? ፍንጨሎ የሚባሉት አባቴ ምግብ ሊበሰልልሽ ነው። ኦ ማይ ጋድ ደስ ሲል አካባቢ ቤቱ ራሱ በሰማ እንቁላል ወተት ተጨመረበት። ምንድነው የሚጨማመረው? በሰማ ይሄ ነው ቀለል ያለ ምግብ። እሺ ስጋ በለው አንድ እሺ በአመት እኮ አንዴ ሁለቴ ምናምን ትበሏለች። እሱ ቁርስ ለቁርስ እሺ ምንድነው የደግሞ ቅቤ
አቤት ላይፍ ግን ደስ ሲል ምግብ ተሰራች አይገልጽም። እንደዚህ አምሮባትማ መብላት ነበር ነው ያለው። መብላት ነበር። ቺፕስ አይደርስም እንዴ? እኔ ራሱ ጓጓው። ይሄ ሁሉ ምግብ አስባችሁታል? በስመ አብ ስንት አይነት ቅመም ነው የሚጨምርበት? ምን ሊያደርገው ነው? እሳት ውስጥ ቢላው ራሱ ምን ያክላል አባቴ? እሺ ስንት አይነት ዳቦ ነው ያለው? ይሄ ፓንኬክ ነው። ረረረረ ሼፍ ካሌብ ኧረ ትችላለህ አባቴ። በርገር ነው። ፓ ተበላለት አባቴ። የሳየለ በጣም ነው የሚያምር። ምን አይነት ላይፍ ነው የሚኖረው? መች ቀስ እያልን ደግሞ ከወገብ በታች ስላሉት አካላቶች እንማማራለን። አስማትና ጥፍጥሬ ተፈተዋል። እሺ ወቅቱ ያደማመር ፌስ ሰፍቶ እንደሚክሰው እሙካ የሰፈራችን እናት ባለመልኳ ምን ፈልጋ መጣ? ኧረ ዛሬ የደስታ ቀን ነው። ልጆቹ ሲፈቱ ፏፏ አድርጊው እንጂ ምን ዛሬ ተፈታ ነገር ለሚገቡ ከሰኛ ጊዜ አመት እዛ ይሁኑ። ሁለተኛ ቤታቸው አውገውታል። አሁንስ ኧረ አይባልም ይባላል። እዛ ሆነ መንግስት ይቀልብልኝ ከርሳቸውንም አልችለው። በቃ ሙካ እኔ ፒክ ላጋቸው የኑሮ ውድነት አልችል እዛው ይሻላችኋል። ምን አይነት ዳነ ድምድመት ዱርዬው ከዚህ እስር ቤት በመውጣቴ አንድ የጠቀመኝ ነገር የነዛን የአፍሪካዎችን የነ ኦግሉ ባንጋዳ ልብስ ዝንጥ ብዬ መውጣቴ ነው። እንኳን ያደረገልሽ ወንድሜ። ራሽ ከእስር ቤት ይዘው ወጣ። አያንተ መቼም እዛ ያለውን አንዱን የዛፓ ልብስ ለብሳ አይደለም የወጣው። አረ ጥፍጥሬ አስማት የተባልኩት ለምን ሆነና በቀሌን የተበቀልኩት እነሱ በዱላ እኔ በተላበሷ። አንተማ የምታነቂያ ገመድ ነው የምታዘጋጅልኝ፣ ሲጥ ነው የምታስደርገኝ። እኔ የምልህ ግን መቼም በባዶ እጃችን ወደ ትቢያ እንገባማ። የሆነ መላ ተፍተፍ ጃመላ ይለቅመች ሁለት ኬሶች እንደዚያ ጉድጉዶ ነው ወዴት ነው የጠፉት? አንቺ ደግሞ ያ ሁለተኛው ቤታቸው ገብተው ነው የሚሆነው እንጂ መቼም አይፋቱም። ውይ የኔማ ክብደቱ አስማት ተብዬ ለአንቺ እኮ ይሻላል። ቢያንስ ገለባ ነው አይከብድም። ጥፍጥሬ እኔ አላምንም መጡ አተ ለካ እዚሁ ይሻለን ነበር። አሁን ምሳ ምን አባታችን ልንበላ ነው? እኔ እንጃ። ለካ ሄደያ ስም ጦራለሁ። በቃ ታዲያውን ለምን ሄደን ተፍተፍ ብለን መላ እናነሳ? ይኸውልህ ከዚህ በኋላ ስርቆት ገለመሌ ማቆም አለባችሁ። አንዴ ተቀደሰች አይዲያ ያለች ምንሽ ና ዝም ብለህ ሰማሻቸው? እነዚህ እንደዚህ የተቀደሰ ሀሳብ ምናምን ሲሉ እኛም በልታችሁም እንደ በማሰብ እነዚህ ድንጋዮች ድንጋይን ሲሰድር ዌልካም ቱ ዲስ መንደር ሳንታ ተመልሷል። ምን ማለት ነው? ተመልሰናል። ያረዳል ይለያል ለመሰሰልም ያንጸባርቃል ውርኛው ያወራል ላይተኛም። ኧረ እናንተ ተመችቷችኋል። እንዴት ነበር ግን እዛ? እንዴት ነበር መሰለሽ? ነይ ቆይ ማር ልጄ
ቆይ እዚህ ትምህርት ቤት ግን ያሳለፍነው ላይፍ ትዝ ይላችኋል? አዎ ማን ሜዳ ላይ ለረፍት ሰዓት ከዋርዲ ጋር ፍቅር ስንጫወት እሺ እኔ ግን ጥሩ ትስታ አይለይም። ስትደረጃ ትደርሳለች የተባልኩ ልጅ በሳስጠኝ ምክንያት ህይወቴ ተበላሽ። አስጠኝ የሚገርም አይዲያ መጣልኝ። አይምጣል ልታስጠኑ ነው ተማሪ ልታስጠኑ ነው። እኔ ግን እኮ የምሬን እኮ ምንድነው ልታስጠኑ? ውስጥን ይፈልጋሉ የሚሉትን እየለጠፍን ስልካችን ሲደወል ገንዘባችንን መስራት ነው። በሉ እኔ የለሁበትም። ለማንኛውም ይሄ ጀዋል ይጠቅማችኋል። እኔ የለሁበትም፣ ይቅናችሁ። አባቴ አዲስ ስራ ተጀምሯል። የምን መቀመጥ ነው? አይ ይኸውልህ ከዚህ በኋላ እንድንከባበር እፈልጋለሁ። መምህር አስማት ቆይ ግን ከቀናን ምንድነው የምናስጠናቸው? እኔ ባዮሎጂ ተደወለለት ከመለጠፉ ተደወለለት። ኧረ የሚገርም ነው። አዎ ይቻላል እንዴ? ይቻላል። የት አካባቢ? ወይ እዚህው መጣው በቃ መጣው። እሺ ነበር። እሺ ወዴት ነው? ይኸውልህ መምህር አስማት ብለህ ጥራኝ አላልኩም? ጥሩ ዜጋ ልፈጥር እየሄድኩ ላንተም መልካም እድል። እንዴት አይከፋ ብቻህን ስትቀር ከፋኝ እንደገና መረረኝ። ላንተም ተደወለልህ። እድለኛ ነህ። ኧረ መረር ሄሎ ራገሬ ተው መረራ አው እዚሁ ጋር መጣው እንዴ? አው ሚሳናል ጌታ ቤቱ ጠፋ። አዲስ አበባ ማሽሩም በጫማ እኛም ሀገራችን እኛም ቦንዛችን ጠጠሩ ቢወጋኝ በረባስ አይ አንቺን ነው የሚያስጠናው። አዩ ገራውን አሁን ጀምሮ ፈዘዘ። አሁን ነኝ አንቺን ነው ማስጠናው። አሁን ነኝ ነው የምታስጠናው። በልና ግባ። ምን አይነት መጣደል ነው? ባታስጠናለች ጀምረኝ አንጀቴን በላ። እሺ አሁን ካለንበት ተነስተን እስከ ሱቅ ድረስ ብንሄድ ስንት ኪሎ ሜትር ይሆናል? እኔ ታረሳ አልሄድም፣ ደክሞኛል። ያው ልጅ እኮ አባቴ እንጀምር። ኦኬ ዛሬ የምንማማረው ባዮሎጂ ዩኒት ስለ በላይ ስላለ እሱ ነው የሚቀልህ። what did you say? ማለቴ ቀስ እያልን ደግሞ ከወገብ በታች ስላሉት አካላቶች እንማማራለን። አይሻልም? ኦኬ let's start። እዚህ አጨራርንቀዋል። እንደዚህ ብታጫውተው ይሻላል ከምታስጠናው ይልቅ። ለዛሬ ጨርሰናል። oh sorry ወይ እናንተ ምን ነው ዛሬ በጊዜ really እኔ ራሱ ጨርቄን ጥዬ እብድ ማለት አምሮኛል። በቃ እንዴ ማለት የት ልትሄጂ ነው? ከጓደኞቼ ጋር ልወጣ ነው። አብረን ትመጣለህ? ጭራሽ አይ ዛሬ ጀምሮ ዛሬ እንወጣ ትችላለህ ካልሽ ምን ይደረጋል? እሺ በቃ አብሬሽ እመጣለሁ። ኦኬ ልብስ ቀይሬ ልምጣ በቃ። እንዴት ሆንክ? ኧረ በእናትህ ጭንቅላቱ ላይ ትምህርት ቤት ቢገነባ እንኳን የማይገባው ልጅ ገጥሞኝ እኔንም አደደበኝ እኮ። ሲጀመር አንተ በእኔ ነው የሚያገርኩም። የሚገርም እንዴት ልጅ አግኝቻለሁ። አንተ ብቻ ና ፈታ ነው ምን
በቃ ስፓቱን በሜሴጅ ፓስልሻለሁ እንዳቆይሽ ሻፍጥኝ። ኢስቱዌስ በጣም እንውጣ ካለው ተጠጋ ማለት ይሄ ነው አባቴ። ይቀጥላል። እሺ ዛሬ ቪዲዮአችን ይህንን ይመስል ነበር። ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ እንላለን። በቀጣይም ወደ እናንተ እንዲቀርብላችሁ የምትፈልጉትን ቪዲዮ ሜንሽን ማድረግ ትችላላችሁ። ሌላ ጊዜ እስከምንገናኝ ቸርንስ